ሰላም እንዴት ናችሁ? ሰላም ጉድ ሞርኒንግ ኢትዮጵያ ነኝ። ጉድ ሞርኒንግ ኢትዮጵያ ብላችሁ ሰርች ብታረጉኝ ወይንም ፒስ ብላችሁ ታገኙኛላችሁ። ሼር አድርጉ፣ ሰብስክራይብ አድርጉ፣ ላይክ አድርጉ። በጣም ብዙ የምናገረው ነገር አለኝ፣ ግን ለምን እንደሆነ አላውቅም። ብዙም ንግግር አይወጣልኝም ካፌ ወይንም ፕራክቲስ ማድረግ አለብኝ። ከሰው ከጓደኞቼ ጋር ምናምን ከፋሚሊ ጋር ሳወራ ጥሩ ያወራሁ ይመስለኛል፣ ግን እዚህ ጋር ዩቲዩብ ላይ መጥቼ ምናምን ሳወራ ግን የሆነ ወይ ነገሮች ይደጋገሙብኛል፣ ወይ ረዝሙብኛል፣ ወይ ያጥሩብኛል። ኤኒዌይስ ግን ወደ ሀሳብ ይልግባ። የኔ ሀሳብ ምንድን ነው? ውጭ ሀገር ያላችሁ ዲያስፖራዎች ለምን ብር እየላካችሁ ለጦርነት ህዝባችሁን እንደምታስጨርሱ፣ ለምን እንዲገዳደሉ እንድታረጉ፣ ለምን አንዱን ሊገለው ሲሄድ አንደኛውን ይቅናህ ግደለው እንደምትሉ ግራ ይገባኛል። የሆነ ቪዲዮ አይቼ ፋኖ እያሸነፈ ነው ምናምን የሚላለና ከዛ ከስር ይቅናችሁ እንግዲህ በሉ ምናምን። ጠላት አይደለ ከሌላ ቦታ የመጣ ነገ ብትወጁ የምታገቢው ልጅ ነው የሚሞተው ዛሬ። ነገ ልጅ የምትወልጅለት ሰው ነው የሚሞተው ዛሬ። የሚገለውም እንደዛ ነው። ሰው የራስሽን የነገ ተስፋሽን እንዲገድል ብር ሰተሽ እየላክሽ ነው። ነገ ሀገርሽን የሚያሳድግ ነው። ነገ ይሄ ልጅ ተምሮ የሚሞተው ልጅ የኔ ፕሌን የሚነዳ ልጅ ነው። ፕሌን የሚያበር ልጅ ነው። ነገ ይሄ ልጅ ሳይንቲፊካሊ በጣም ዲስከቨሪ ያልተደረገ ልጅ የሚወልድ ልጅ ነው። እየገደልን ያለነው ልጆቻችንን ነው። እየገደልን ያለነው እድገታችንን ነው። እየገደልን ያለነው ሀገራችንን ነው። እየገደልን ያለነው ኩራታችንን ነው። ነገ የምንኮራበት የሰው ልጅ ትልቁ ሀብት ዓለም ላይ የሰው ልጅ ነው እና አሁን ለምሳሌ ምንም ብታመርቱ ምንም በቃ እዚህ ዓለም ላይ ገዝቶ መሸጥ ነው እያኖረን ያለው አይደል? ያኖረን እሱ ነው። ገዝቶ መሸጥ አለቀ። ለምሳሌ እውቀት እንገዛለና እየገዛን ነው። አሁን ትምህርት ቤት ሄደው ልጆች ሲማሩ እውቀት እየገዙ ነው በየቀኑ። አስተማሪዎች ደግሞ ቆመው እየሸጡ ነው እውቀታቸውን። ከዛ እነዛ ልጆች ዶክተር ሲሆኑ ያንን ዶክተራቸውን የሚያክሙት ሰው ያስፈልጋል። ሰው አክመው ብር ያገኛሉ። አየህ፣ እውቀት ይሸጣል። ከዛ ያንን ሕክምና ደግሞ ለመግዛት የሚመጣ ሰው አለ። ዓለም ላይ ትልቁ ነገር የሰው ልጅ ነው። ቀጥሎ ያለው ሁለት ነገር ነው፣ መግዛትና መሸጥ። ምንም ክሬት አድርጎ አዲስ ነገር ያለም ነገር አድርጉ፣ እሱ ነው ያለው። እሱን ለማድረግ የሰው ልጅ ትልቁ ሀብት ነው። እሱ ከሌለ የሰው ልጅ ከሌለ ምንም ነገር የለም። ከዚህ በፊት ሰው ሞቶብናል፣ ህዝብ ሞቶብናል። ከስንት ዓመት በፊት አይደል? ከ3-4 ዓመት በፊት እስከ 3 ዓመት ይመስለኛል አይደል? የጦርነቱ የትግራይ ጦርነት በጣም ብዙ ሰው አልቆብናል። እንደገና ሌላ ሰው እንዲሞት እንዲያልቅ እንድንሞት ለምንድን ነው ሰላም እንዲወርድ የማታረጉት? ዲያስፖራዎቹ ለምንድን ነው ብር የምትልኩት? $400,000 እኔ ዲያስፖራው የላከው ብዬ በእርግጥ አላስብም። በግብፅና በሌላ የሚደገፍ ጦርነት ነው ብዬ ነው ማስበው እንጂ ለነ ደብረ ጽዮን የተሰጠው ብር እና ድሮን ሊገዙበት የነበረው 400 ሚሊዮን እኔ እሱ 400 ሚሊዮን ምን አለበት ማሽላ ተመሳሳይ ያለ ኪኒዋ የሚባል የማሽላ ምናልባት ከማሽላ ጋር አንድ ሊሆን ይችላል። እኔ በደንብ ስለማላቅ ነው ኪኒዋን ነው የማውቀውና ኪኒዋን ማሽላ ነው የሚመስለው። የሚፈልገውም መብቂያ ቦታ እንደ እንትን ነው እንደ ማሽላ አይነት ቦታ ነው የሚፈልገው እና እሱን ብታመርት በዚህ በ4 ሚሊዮን ኪኒዋን ብታመርትና ኤክስፖርት ብታረግ ትግራይ ማለት ነው በ2 ዓመት ውስጥ ትግራይ ሲንጋፖርን ነው የምትሆነው። ለምን 1 ኪሎ ኪኒዋ
ግማሽ ኪሎ ነው የገዛሁት። አይ ቲንክ ግማሽ ኪሎ ኪንዋ 12 ዩሮ ነው እዚህ ያልተፈጨ ምናምን ምንም በቃ ምንም ፕሮሰስ ያልተደረገ እንዲሁ የታሸገ ኪንዋ ማለት ነው። ፎቶን አስገባላችኋለሁ ፕሮፋይሉ ላይ አሁን ኤዲት ሳደርግ አስገባዋለሁ። ግን እሱን ብናረግ አንደኛ ህዝቡ ይሄንን ለህዝቡ እንዲበላው ቢደረግ ተፈጭቶ እንደ እንጀራ መጋገር ይቻላልና እንደ እንጀራ ቢጋገር ማለት ነው። ያ ኪንዋ በአማርኛ ስሙን ስለማላውቀው ነው ማሽላ ነው የሚመስለው። በጣም ሱፐር ፉድ ነው። ይቅርታ እንግዲህ ኤኒዌይስ በጣም ኒውትሪሽኑ ሃይ ነው እና እሱን ደግሞ ህዝቡ ቢበላው ከዛ ደግሞ ኤክስፖርት ቢያደርገው ቲስ ድራማቲካሊ ነው የሚለወጠው። ከዛ በሰላም ብንኖር በጣም በሰላም መኖርና እኮ ሀገር ማሳደግ በጣም ቀላል ነው። ጦርነት እኮ በጣም ከባድ ነው። በጣም ከባድ ነው። ኪሳራ አለው። በጣም ወጪ አለው። በጣም ከባድ ነው። ሰው ነው የምናጣበት። ለምንድን ነው ዝም የምትሉት? ግን ትግራይ ላይ እንደዚህ ጦርነት ሲካሄድ የዛን ጊዜ ተገደልን ብላችሁ ብዙ ሰላማዊ ሰልፍ የወጣችሁ ሰዎች አሉ አይደል? ጦርነቱ እስኪ ይቁም በሉ። ምንም አትሆኑም። አንፈልግም ጦርነት፣ ግድያ ይቁም። አማራ ክልልም እንደዛ በሉ እስኪ። ፋኖ ወደ ልማት ይግባ ይምጣ። አሁን ዩቲዩብ ሞልቷል፣ ቲክቶክ ሞልቷል። በቲክቶክ በኦንላይን መጥቶ ይወዳደር። ዲሞክራሲ በ21ኛው ክፍለ ዘመን አንገዳደል። ማን ነው ይሄ ደግሞ? ሌላ ኦሮሚያ ላይ ያሉት ምንድናቸው እነዚህ? ስማቸው ጠፋብኝ። አይ ማን ነው ስማቸው? በእናታችሁ ኦነግ ሸኔ። እነሱንም እባካችሁ ወለጋ ላይ ቡና ኤክስፖርት ብታረጉ፣ አምቦ ላይ ቡና፣ ባሌ ላይ ቡና ኤክስፖርት ቢደረግ፣ ሰላም ብትሰጡ፣ ነገ እናንተ የተማራችሁ የሰለጠናችሁ ትሆናላችሁ። ህዝባችሁን ሀገራችሁን የምትጠቅሙ የምትኮሩ ትሆናላችሁ። አሁን ያላችሁበት ስቃይ ነው። ሌሊት ተደብቃችሁ ቀን ተደብቃችሁ ሰው ገላችሁ ደክማችሁ በፀሐይ ተንከራታችሁ ሰው ዘርፋችሁ ሴት ደፍራችሁ ከጭንቅላታችሁ ጋር ሰላም ሳትሆኑ እየኖራችሁ ሁላችሁ ፋኖችም እንደዛ ናችሁ። ትግራይ ላይ ያላችሁ ህወሓቶችም እንደዛ ናችሁ። ኦሮሚያ ላይ ያላችሁትም ኦነግ ሸኔ እንደዛ ናችሁ። እስቲ ህዝቡ በቃኝ ይበል። ይሄን ይውጣና በቃኝ። ለምንድን ነው ከሱ ይልቅ ልማትንና መንግስትን ኮምፕሌን ወደ ማድረግ የምትሄዱት? እንዴት ነው ያልታያላችሁ? እንዴት ነው ግድያና ወንብድናን ደግፋችሁ መንግስትን የምትቃወሙት? እንዴት ነው ይሄ ታያችሁ? በእግዚአብሔር እንዴት! መቼም ቢሆን ሁሉም የየራሱን እየደገፈ አማራን በዚህ አማራነቱን እና ፖለቲካውን እየደገፈ በዛ በኩል ኦሮሞ ኦሮሞነቱን እና የንን ፖለቲካ እየደገፈ ትግሬም ትግሬነቱን እና ህዋቱን እየደገፈ ቁልቁል ሄደን የድሃ ድሃ ሆነን ተባልተን እናልቃለን እንጂ ማንም ሰው አያድግም። ለምሳሌ እኔ መንገድ ላይ ስሄድ እዚህ አውሮፓ ላይ ትግሬ ነሽ ወይ ወይም ኦሮሞ ነሽ ወይም አማራ ነሽ ወይ ብለው አይደለም ሰዎች አይደንቲፋይ የሚያደርጉኝ። አይደንቲፋይ ሳያደርጉኝ እኔ ኢትዮጵያዊ ነሽ ወይ ብለው ነው። አታክም ብደረግ ወይም ለጥሩ ነገር ብመረጥ በኢትዮጵያዊነቴ ነው። ኢትዮጵያ ውስጥ ራሱ ቋንቋውን እስካላወራው ድረስ ኦሮምኛን ካላወራው ኦሮሞ መሆኔን አታውቁ። ትግርኛ ካላወራው ትግሬ መሆኔን አታውቁ አይደለም። አማርኛ በማውራቴ አማራ ናት ብላችሁ አማርኛ ባላወራም አማራነቴን አታውቁም። በእርግጥ አማርኛ ማአት ሰው ነው የሚያወራው። ትግርኛም ትግሬ ያልሆነ ሰው ያወራል። ኦሮምኛ ግን በአብዛኛው አማራ ያልሆነ በጣም ብዙ ሰው አማርኛ ያወራል። ካላወራው በስተቀር በማንነቴ አታክል ታደርጉኝ አትችሉም። መታወቂያዬን አይታችሁ ማንነት እኔም ሰው ነኝ። እንደ ሰው ከተያየን ግን እኩል እድል ከተሰጠን መጠየቅ ያለባችሁ ዲሞክራሲ ከሌለ ዲሞክራሲ ይሁን ብላችሁ ነው እንጂ እንዴት ነው የኔ ዘር ያሸንፍ ብላችሁ የምትደግፉት? እንዴት ነው የኔ ዘር ብቻ ስልጣን ላይ ይምጣ ብላችሁ ሌላው ይውረድ የምትሉት? እንዴት ነው ይሄ ይሆናል ብላችሁ የምታስቡት?
ይሄ እኩል ያኖረናል ብላችሁ እያሰባችሁ ያላችሁት በምርጫ የመጣ መንግስት በምርጫ እስኪወርድ ድረስ መጠበቅ ነው። እነዛ ደግሞ ሰዎች መተው ሀሳባቸውን አስረድተው ጥሩ ሀሳብ ካላቸው የሚሆን ሀሳብ ካላቸው ሀሳባቸውን አስረድተው እንዲመጡ ማድረግ ነው። ማንም ቢመጣ ለተራው ህዝብ ዲሞክራሲና ሰላም ብቻ ነው የሚያስፈልገው እና ስራ ነው የሚያስፈልገው እና እባካችሁን ሰላምና ዲሞክራሲን እንጂ ማንንም አንደግፍ። ለምን ልጅሽ አይሆንም? ለምን ወንድምሽ አይሆንም? መጥፎ ስራ የሚሰራ ከሆነ መጥፎ ስራ ነው የምትሰራው ካላልሽ በስተቀር ነገ የምትጠፊው በወንድምሽ መጀመሪያ አንቺ ነሽ፣ እኛ ነን መጀመሪያ። ደህና ሁኑ። ከዚህ የበለጠ አላውራ፣ ወሬ ተንዛዛ። ባይ